አንድ አምላክ ትምህርተ ሐዋርያት የልዑል ቅዱስ ወንጌል ብርሃንና ኃይል መካ መዲና የእስማኤል ቤተ መንግሥት አዲስ ኪዳን እስልምና ኖቬምበር 2024 ዩኬ ክፍል 1 ቁጥር 1 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። ቁጥር 2 የእግዚአብሔር መንፈስ የሆነው መንፈስ ቅዱስ በማርያም ማኅፀን ላይ ጸልሎ ክርስቶስ ኢየሱስ የእግዚአብሔር ልጅ ሆኖ ተገልጧል። ቁጥር 3 መንፈስና ሕይወት የሆነው ክርስቶስ የእግዚአብሔር ልጅ አማኑኤል ሆኖ ወደ ዓለም መጥቷል። ቁጥር 4 በመጀመሪያው መንፈስ ነበር፣ መንፈስም በእግዚአብሔር ዘንድ ነበር፣ መንፈስም እግዚአብሔር ነበር። መንፈስም ሰው ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። ቁጥር 5 እግዚአብሔር አምላክ አንድ እግዚአብሔር ነው፣ እርሱም ሰው ሆኖ ተገልጧል። ቁጥር 6 እግዚአብሔር አብ ሰው ሆነ፣ ክርስቶስ ሆነ፣ ሕይወትንም የሚሰጥ መንፈስ ሆነ። ቁጥር 7 እግዚአብሔር ሰብአዊ እግዚአብሔርም ሆነ፣ የእግዚአብሔር ልጅ ተባለ። ቁጥር 8 ክርስቶስ ኢየሱስ ሰው ሆኖ የተገለጠ ሕይወትንም የሚሰጥ መንፈስ የሆነ አብ እግዚአብሔር ነው። ቁጥር 9 በሲና ተራራ የተገለጠው ኤሎሄም በኢየሩሳሌም ክርስቶስ ሆኖ ተገለጠ። ቁጥር 10 በነቢያቶች የነበረው የክርስቶስ መንፈስ መንፈስ ቅዱስ ነው፣ ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና፣ ያም ማለት ክርስቶስ ነበር። ቁጥር 11 የእስራኤል አምላክ እግዚአብሔር አብ በጥንት ዘመን ለእስራኤላውያን በእሳት አምዶ የተገለጠ አምላክ ሲሆን፣ በአዲስ ኪዳንም ክርስቶስ ኢየሱስ ሆኖ በሥጋ ሰውነት የተገለጠ አምላክ ሆኖ የኖረ በበዓለ 50 ቀንም መንፈስ ቅዱስ ሆኖ በመውረድ ከሰው ጋር የሚኖር አምላክ ነው። ቁጥር 12 እግዚአብሔር አብ ያህዌ ሰው ሆነ፣ አዳኝ ክርስቶስ ኢየሱስ ሆኖ በሥጋ ተገለጠ። ቁጥር 13 ኤሎሄም ክርስቶስ ሆነ፣ አማኑኤል ተባለ። ቁጥር 14 እግዚአብሔር አምላክ ከራሱ መለኮታዊ ተፈጥሮ አምላካዊ ሥጋና ደምን አዘጋጅቶ ንጹሕና ቅዱስ ሰው ሆኖ ወደ ዓለም መጥቷል። ቁጥር 15 አብ አባታችን እግዚአብሔር በሰማያዊ ሥጋና ደሙ ውሃውም ከሰማይ የወረደ የሕይወት እንጀራ መለኮታዊ ሰው ሆኖ የእግዚአብሔር ልጅ ክርስቶስ ሆኖ አማኑኤል ሆኖ ትንሣኤና ሕይወትን ሆኖ ተገልጧል። ትንሣኤና ሕይወት ሆኖ ተገልጧል። ቁጥር 16 ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ቁጥር 17 እግዚአብሔር አብ ራሱ መለኮታዊ ክብሩን እንደ መቀማት ሳይቆጥር የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቷል፣ የእግዚአብሔር ልጅ ሆኗል። ቁጥር 18 የአብ መንፈስ ክርስቶስ አማኑኤል ሆኖ ተገልጧል። ቁጥር 19 እግዚአብሔር ሰው ሲሆን የአምላካዊነቱን እንደ መቀማት ሳይቆጥር በአዳማዊ መልክ ክብር ውስጥ ተገልጦ ሲኖር እርሱ ራሱ የእግዚአብሔር ልጅ ይሆናል። ቁጥር 20 ኢየሱስ እግዚአብሔር አብ ነው፣ ኢየሱስ መንፈስ ቅዱስ ነው፣ ኢየሱስ የእግዚአብሔር ልጅ ነው። ቁጥር 21 የዘላለም ሕይወት የዓለማት ፈጣሪ የሆነው እግዚአብሔር ሰው ሆኖ ወደ ዓለም እንደመጣ ማመን ነው። ቁጥር 22 የእግዚአብሔር መንፈስ ፈጣሪ ሰው ሆኖ ተገልጧል የሚለውን እውነት ለፍጥረት ሁሉ ለሰው ዘር በሙሉ የሚሰብክ መንፈስ ነው። የእግዚአብሔርን መንፈስ በዚህ እናውቃለን። ቁጥር 23 መጽሐፍ ቅዱስ ስለ ክርስቶስ አንድ አምላክነት ይናገራል፣ ከዚያም ይወጣ የለውም። ቁጥር 24 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ከእርሱም በቀር ሌላ አምላክ የለም። ቁጥር 25 መጽሐፍ ቅዱስ እግዚአብሔር አንድ ነው፣ ከእርሱም በቀር ሌላ አምላክ የለም ብሎ ያስተምራል። ቁጥር 26 የእግዚአብሔር መንግሥት እግዚአብሔር ሰው ሆኖ ወደ ዓለም እንደመጣ የሚሰብክ መንግሥት ነው። ቁጥር 27 የእግዚአብሔር ልጅ ሆኖ የተገለጠው ክርስቶስ ኢየሱስ ከመጀመሪያ ለእኛ የተናገረን በሙሴም ሕግን የሰጠን የእስራኤል አምላክ ኤሎሄም ነው። ቁጥር 28 አብ እግዚአብሔር ሰው ሆኗል። ቁጥር 29 ክርስቶስ የዘላለም አብ ነው። ቁጥር 30 የእስራኤል አምላክ አባታችን እግዚአብሔር መሲህ የእግዚአብሔር ልጅ ይባላል፣ አማኑኤል አብና ወልድ ይባላል። ቁጥር 31 እግዚአብሔር አምላክ አንድ እግዚአብሔር ነው፣ እርሱም ሰው ሆኖ ተገልጧል። ቁጥር 32 የእግዚአብሔር ልጅ ክርስቶስ ኢየሱስ እግዚአብሔር ነው፣ ከእርሱም በቀር ሌላ ፈጣሪ አምላክ የለም። እርሱ አብ ነው፣ ስለ እኛ ሰው በመሆኑ የእግዚአብሔር ልጅ ነው። ቁጥር 33 በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም።
ቁጥር 34 ኤሎሄም አንድ ነው፣ ከእርሱም ሌላ ኤሎሄም የለም። ቁጥር 35 የሙሴ አምላክ ኤሎሄም በሥጋ ሰውነት የእግዚአብሔር ልጅ ክርስቶስ ኢየሱስ ሆኖ ተገለጠ። ቁጥር 36 ኢየሱስ ያህዌ ነው። ቁጥር 37 የማይታየው የእስራኤል አምላክ ሰው ሆኖ ተገልጧል። ቁጥር 38 እግዚአብሔር እንደ እኛው ፍጹም ሰው ሆኖ ሲኖር መለኮታዊ ክብሩን ፈጣሪነቱን እግዚአብሔር አባቴና አምላኬ ይለዋል። ቁጥር 39 አንዱ ፈጣሪ አምላክ እግዚአብሔር ራሱ ሰው ሆኗል። ቁጥር 40 የእግዚአብሔር ልጅ የእግዚአብሔር በሥጋ መገለጥ ነው። ቁጥር 41 የእግዚአብሔርን በሥጋ መገለጥ ያየ እግዚአብሔርን አይቷል። ቁጥር 42 የአብ መንፈስ ክርስቶስ የእግዚአብሔር ልጅ አማኑኤል ሆኖ ተገልጧል። ቁጥር 43 የእግዚአብሔር መንፈስ ሰው ሆኖ በመገለጡ የእግዚአብሔር ልጅ ተብሏል። ቁጥር 44 የእግዚአብሔር መንፈስ ሰው ስለሆነው ተፈጥሮ የእግዚአብሔር ልጅ ተብሏል። ቁጥር 45 እግዚአብሔር የእግዚአብሔር ልጅ ሆኖ ተገልጧል። ቁጥር 46 የእግዚአብሔር መንፈስና ሕይወት ሰው ሆኖ የእግዚአብሔር ልጅ ሆኖ ወደ ዓለም መጥቷል። ቁጥር 47 ከመጀመሪያ የነበረው የእግዚአብሔር ቃል መንፈስና ሕይወት ነው። ቁጥር 48 የእስራኤል አምላክ ያህዌ መንፈስ ነው፣ እርሱም ሰው ሆኖ ተገልጧል። የእግዚአብሔርንም መንግሥት ለሰው ልጆች ሰብኳል። በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን የዘላለም ሕይወት የለውም። ቁጥር 49 እግዚአብሔር አብ ቅዱስ መንፈሱን ሥጋ ለባሽ ሁሉ ላይ አፍስሶ ሰውን ሁሉ እንደገና ከውሃና ከመንፈስ ፈጥሯል፣ ሞትንም ለዘላለም አስወግዷል። ቁጥር 50 በኃጢአቱ ከገነት የተባረረው አዳም ሰው ሆኖ በተገለጠው እግዚአብሔር በክርስቶስ ኢየሱስ በኩል ተመልሷል። ከኃጢአት ሞት ፍርድ ከሲኦል ነፃ ወጥቷል። ከሲኦል ነፃ ወጥቶ ድኗል። በክርስቶስ በኩል ወደ ገነት ገብቷል። ቁጥር 51 በሙሴ የተሰጠው ሕግ በክርስቶስ ሕግ ታድሷል፣ ተፈጽሟል፣ አዲስ ኪዳን ሆኗል። ቁጥር 52 ብሉይ ኪዳን የበግ ደም መስዋዕት ሲሆን አዲስ ኪዳን የክርስቶስ ደም መስዋዕት ነው። ቁጥር 53 የእስራኤል አምላክ ኤሎሄም ሰው ሆኖ የተገለጠበት ሥጋና ደሙ ሰማያዊ ነው፣ የዘላለምን ሕይወት የሚሰጥ መንፈሳዊ ሥጋና ደም ነው። የዘላለምን ሕይወት የሚሰጥ መንፈሳዊ ሥጋና ደም ነው። ቁጥር 54 እግዚአብሔር በሥጋ በውሃና በደም በመንፈስ የእግዚአብሔር ልጅ ሆኖ የመጣ አምላክ ነው። ቁጥር 55 የኤሎሄም ሥጋና ደም ከሰማይ የወረደ የሕይወት እንጀራ ነው፣ ከአብ ቅዱስ መንፈስ የወጣ ሥጋና ደም ነው። ቁጥር 56 ክርስቶስ ከሰማይ ሰማያዊ ነው። ቁጥር 57 ኢየሱስ ክርስቶስ አብ እግዚአብሔር መንፈስ ቅዱስ አንዱ የዓለማት ፈጣሪ ጌታ አምላክ ነው። ቁጥር 58 ክርስቶስ ኢየሱስ ከመጀመሪያ ለእኛ የተናገረን አምላካችን አብ እግዚአብሔር ነው። ቁጥር 59 እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ ለመላእክት የታየ፣ በመንፈስ የጸደቀ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። ቁጥር 60 ክርስቶስ የእግዚአብሔር ልጅ መንገድ፣ እውነትና ሕይወት ነው። እርሱ እኛን የሰው ልጆችን ሊያድን ከሰማይ የመጣ እግዚአብሔር ነው። ቁጥር 61 ሰው ክርስቶስ ኢየሱስን በማመን ዳግመኛ ከውሃና ከመንፈስ ይፈጠራል። አዲስ ሥጋና ደም ውሃ ይለብሳል። ቁጥር 62 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ፍርድ ነፃ የሚያወጣው መንገድ እግዚአብሔር ሰው ሆኖ የእግዚአብሔር ልጅ ሆኖ ዋለኛው አዳም ሆኖ እንደመጣ እና ለዓለም የኃጢአት ስርየት የመስቀልን ሞት እንደሞተ እና ሞትንም በኃይሉ ድል ነስቶ እንደተነሳ የሰው ልጆችን ኃጢአት እንዳስተሰረየ ማመንና እንድንበት ዘንድ ከሰማይ በታች ላለነው ሰዎች ሁሉ በሰጠን ስም በኢየሱስ ክርስቶስ ስም ንስሐና የኃጢአት ስርየትን እንድንቀበል ሞቱን በሚመስል ሞት እንድንሞትና ትንሣኤውን በሚመስል ትንሣኤ እንድንነሳ ከውሃና ከመንፈስ እንድንፈጠር የውሃና የመንፈስ ቅዱስ ስም ጥምቀትን በአብ በወልድና በመንፈስ ቅዱስ ስም መጠመቅ ነው። ክርስቶስ በመንፈስ ከእግዚአብሔር እንደተወለደ እኛም እንደ አዲስ ከእግዚአብሔር ዘንድ ከመንፈስ እንድንወለድ የሰጠን ትእዛዝ ነው። ቁጥር 63 በክርስቶስ ኢየሱስ ስም አምኖ የውሃ ጥምቀትን የሚፈጽም ሞቱን በሚመስል ሞቶ ትንሣኤውን በሚመስል ትንሣኤ ይነሳል። የመንፈስ ቅዱስንም ጥምቀት በመጠመቅ የዘላለምን ሕይወት ይወርሳል። በክርስቶስ ኢየሱስ በኩል ሰማያዊ አካል ሆኖ ይፈጠራል። ቁጥር 64 የአብ የወልድና የመንፈስ ቅዱስ ስም ጥምቀት በኢየሱስ ክርስቶስ ስም ይፈጸማል።
በኢየሱስ ክርስቶስ ስም ያለው የኃጢአት ስርየት ጥምቀት የአብ የወልድና የመንፈስ ቅዱስ ስም ጥምቀት ነው። ቁጥር 65 የእግዚአብሔር መንግሥት ቤተ ክርስቲያን በነቢያቶችና በሐዋርያቶች መሠረት ላይ የታነጸች ናት። ቁጥር 66 ክርስቶስ ከፍጥረት ጀምሮ እስከ ዓለም መጨረሻ ላሉት የሰው ልጆች ሁሉ የዘላለም ሕይወትን በነፃ በእምነት በኩል ሰጥቷል። ቁጥር 67 መዳን በእምነት ብቻ ነው። ማንም በክርስቶስ ቢሆን እርሱ አዲስ ፍጡር ነው። በክርስቶስ ከውሃና ከመንፈስ የተወለደ ሰው ነው። በትንሣኤ ጊዜ በምጽአት ክቡር ሥጋውን እንዲመስል የተዋረደው ምድራዊ ሥጋው ይለወጣል፣ ክርስቶሳዊ ተፈጥሮውን ይለብሳል። ቁጥር 68 ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ቁጥር 69 ክርስቶስ ከሰማይ ሰማያዊ ነው፣ ልጆቹም ከሰማይ ሰማያዊ ናቸው። አሮጌው ሰዋቸው ተሽሯል፣ ጠፍቷል። ቁጥር 70 ያለ ውሃ ጥምቀት የክርስቶስ ተከታይ ደቀ መዝሙር ሊሆን የሚችል ክርስቲያን የለም። የክርስቶስ ስም ኢየሱስ የአብና የወልድ ስም ነው። የትንሣኤው ኃይል፣ ጉልበት፣ ማዳን ስም ነው። እንድንበት ዘንድ ከሰማይ በታች ላለነው ሰዎች ሁሉ የተሰጠ ኃጢአትን የሚያስተሰርይ ስም ነው። ከሞት የሚያድን የእግዚአብሔር መንፈስ ስም ነው። ቁጥር 71 በክርስቶስ አምኖ በስሙ የተጠመቀ ሰው ሁሉ በክርስቶስ ኋለኛው አዳም መንፈሳዊ አካል ነው። ቁጥር 72 ኢየሱስ ክርስቶስ ከሙታን በመነሳቱ እድፈት ለሌለበት ለማያልፍ ርስት ሁለተኛ ወልዶናል። ቁጥር 73 የአብርሃም አምላክ የሆነው እግዚአብሔር ሰው ሆኖ ሲገለጥ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አይደለም። እንደ አብርሃም ሰው ሆኗል፣ ኋለኛው አዳም ሆኗል። ገነት ላይ የነበረውን ቅዱስ አዳም ምሳሌ ሆኖ የተገለጠ ነው። ቁጥር 74 የእግዚአብሔር ሥጋና ደም ከሰማይ ከመንፈስ ቅዱስ የወጣ ነው። የሰው ሥጋና ደም ከምድር ነው። እግዚአብሔር ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ይለውጠዋል። የእርሱ መለኮታዊ ሥጋና ደም ያለን ያደርገዋል። ከሙታን ሲነሱ በሰማያት እንዳሉት መላእክት ይሆናሉ እንጂ አያገቡም፣ አይጋቡም። በዓለምም ሳሉ የክርስቶስ መንግሥት፣ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ሰጥቷቸው ይኖራሉ። መንግሥቱንም ለዓለም ሲሰብኩ ክርስቶስ በሥጋ እንደመጣ የማይታመን መንፈስ የሰው አእምሮ ሁሉ ከእግዚአብሔር አይደለም፣ ክርስቶስ የእግዚአብሔር ልጅ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ብለው የሚሰብኩ የመንግሥተ ሰማይ የዓለም ብርሃን ናቸው። ቁጥር 75 የእግዚአብሔርና የክርስቶስ መንግሥት ቤተ ክርስቲያን ቅዱሳት መጻሕፍቶቹ ብሉይ ኪዳን ቶራ፣ ብሉይ ኪዳን ቁርአን፣ አዲስ ኪዳን ኢንጅል መጽሐፍ ቅዱስ ናቸው። ቁጥር 76 የነቢዩ መሐመድ ቁርአን ለኢንጅል እና ለቶራ በአይሁድና በክርስቲያን ዘንድ ላለው እግዚአብሔር ቅዱሳት መጽሐፍት የሚገዛ አንድ የሚሆን የእስራኤል አምላክ ቅዱስ መጽሐፍ ይሆን ዘንድ በክርስቶስ ኢየሱስ ላይ ኢሳ ላይ የሰበኩት ትምህርት ቁርአናዊ ቃል የሙሴ 80 ትምህርት ቃል ያለው ነው። ይህም የእውነት ቁርአን ፍጹምና ሙሉ ቅዱስ የእስራኤል አምላክ የእውነት ቁርአን ፍጹምና ሙሉ ቅዱስ የእስራኤል አምላክ መጽሐፍ ሆኖ እንዲኖር ያደርገዋል። ቶራ በአዲስ ኪዳን ኢንጅል እንደሆነ ቁርአን በአዲስ ኪዳን ኢንጅል ይሆናል። በክርስቶስ የሆነው አዲስ ኪዳን እስልምና ይህ ነው። ቁጥር 77 ቁርአን የእስራኤልን አምላክ በፈጣሪነቱ ከሰበከ ኢንጅልና ቶራ ቁርአንን በኢንጅልና በቶራ ያለው የእግዚአብሔር መጽሐፍ እንዲገዛ ያደርገዋል። ቁርአን እንደ ሙሴ ቃል 80 ምሳሌ ያለው ሆኖ ይኖራል። ቁጥር 78 ነቢዩ መሐመድ የሰበኩት ቁርአን የእስራኤልን አምላክ የሚያምን ቶራና ክርስትና እምነት ነው። ቁጥር 79 ቁርአን የጠፋውን የእስማኤልን ቤት ልጅ ወደ እስራኤል አምላክ መልሷል። ቁጥር 80 ነቢዩ መሐመድ የብሉይ ኪዳን የእስማኤል ቤት ቃል ኪዳን ትንቢት መንግሥት ሆነው የተገለጡ ነቢይ ናቸው። መሲሁን ክርስቶስ ኢየሱስን ኢሳን የአላህ ነቢይ መልእክተኛው ነው ብለው ሰብከዋል። ቁጥር 81 የነቢዩ መሐመድ ቅዱስ መጽሐፍ የእስማኤል ቤት በረከት የሆነ የእስራኤል አምላክ የእግዚአብሔር ብሉይ ኪዳን መጽሐፍ ነው። ቁጥር 82 የነቢዩ መሐመድ አምላክ በአይሁድና በክርስትና ሃይማኖት ቤት ሲሰበክና ሲመለክ የነበረው ያለው የአብርሃም አምላክ እግዚአብሔር ነው።
ክርስትና እርሳቸውን በእውነትና በመንፈስ በእግዚአብሔር ቃል ይቀድሳል። ለኢንጅልና ለቶራ የማይገዛ የቁርአን ቃል የተረገመ ይሆናል፣ እንደ ሙሴ 80 ምሳሌ ሆኖ ይቆጠራል። ቁጥር 83 እግዚአብሔር የእስማኤልን ቤት በትንቢት ባርኳል። ነቢዩ መሐመድ የቀደሙትን መጽሐፍት ሕግና ነቢያት የክርስትናን ቅዱሳት መጽሐፍት የሚያምኑ ናቸው። ቁርአናቸው የቀደሙት ነቢያት ሁሉ ሐዋርያት ሁሉ የሰበኩት የእግዚአብሔር ቅዱስ ቃል እንደሆነ፣ አንድ ቃል እንደሆነ፣ ቁርአናቸው ፍጹም እንደሆነ፣ እውነተኛ የእግዚአብሔር መጽሐፍ እንዲሆን፣ እንደ እግዚአብሔር ቅዱስ ቃል ያልሆነ የቁርአን ቃል የሙሴ 80 ምሳሌ ሆኖ እንዲኖር ያደርገዋል። ቁጥር 84 ከአላህ ውጪ ማንንም አልጠየቅኩም። ቅዱስ ቁርአን በዚህ በሰጠው ቁርአን ላይ የምትጠራጠረው ነገር ካለ ሂድና መጽሐፍ ቅዱስን አንብብ፣ አሊያም መጽሐፍ ቅዱስ የሚያነቡ ሰዎችን ጠይቅ፣ እውነቱ እዚያ ተገልጧልና። ቁጥር 85 ክርስቶስ የእግዚአብሔር ልጅ ብሉይ ኪዳን ለሆነው እስልምና የእስማኤል ቤት፣ የአብርሃም ቤት፣ የእግዚአብሔር ቤት አዲስ ኪዳን እስልምና እንዲሆን የሚሰብክ ነው። ቁጥር 86 አዲስ ኪዳን እስልምና የክርስቶስ መንግስት ነው። ሰማያዊቷ እስልምና የክርስቶስ መንግስት ናት። ቁጥር 87 እግዚአብሔር የእስማኤልን ቤት በነቢዩ መሐመድ በኩል በቁርአን በኩል የእስልምና ሃይማኖት ሆኖ ወደ አብርሃም አምላክ እንዲመጣ አድርጎታል። ቁጥር 88 የአዲስ ኪዳን እስልምና ሃይማኖት ጀማሪና ፈጻሚ ክርስቶስ ኢየሱስ ነው። ለእስማኤል ቤት የገባውን በረከት ቃል ኪዳን በነቢዩ መሐመድ በኩል ታላቅ መንግስት እንዲሆን አድርጎ ፈጽሟል። እስማኤልን ለብዙ ሕዝብ አደርገዋለሁ፣ 12 አለቆችንም ይወልዳል፣ ታላቅ መንግስት አደርገዋለሁ ያለውን ቃል ኪዳን በነቢዩ መሐመድ በኩል ሕያው ቃል ኪዳን አድርጎ ፈጽሞታል። ቁጥር 89 ቁርአን የእስራኤል አምላክ ቅዱስ መጽሐፍ ነው። የቁርአንም ፍሬ ፍጥረት ሁሉ የአይሁድንና የክርስትናን ቅዱሳት መጽሐፍት እንዲያምኑ አድርጓል። ቁጥር 90 ቁርአን ለክርስቶስና ለመንግስቱ ለክርስትናው ዓለም ለአይሁድም እምነት ቤት ሁሉ ኃይል ነው። የእስማኤል ቤት በረከት ነው። ቁጥር 91 በቁርአን የተሰበከው ኢሳ መሲህ በኢንጅልና በቶራ ያለው ኢሳ መሲህ ነው። ቁጥር 92 ኢሳ መሲህ በኢንጅልና በቶራ መጽሐፍት የእግዚአብሔር ልጅ እንደሆነ፣ የእግዚአብሔር በስጋ መገለጥ እንደሆነ፣ አማኑኤል እንደሆነ፣ የዓለማት ፈጣሪ እግዚአብሔር እንደሆነ፣ ኃያል አምላክ እንደሆነ ተገልጿል። ቁጥር 93 ኢንጅልና ቶራ የአላህ መጽሐፍ ነው። ኢንጅልና ቶራ አላህ ኢሳ መሲህ ሆኖ እንደተገለጠ የአላህ ልጅ እንደሆነ የሰው ልጆችንም ኃጢአት በመስቀል ላይ በመሞትና ከሙታን በመነሳት ሞትን ድል በመንሳት ፍጥረቶቹን ከእግዚአብሔር ጋር እንዳስታረቀ ገልጿል። ቁጥር 94 በኢንጅልና በቶራ የእግዚአብሔር መጽሐፍት አላህ ሰው ሆኖ የተገለጠው ክርስቶስ ኢሳ መሲህ በአላህነት የሌለው አምላኩና ፈጣሪው ጌታው እግዚአብሔር ሆኖ ያልተቀበለው ሙስሊም አላህ የለውም። ቁጥር 95 አዲስ ኪዳን እስልምናን የሚቃወም እስልምና የአላህን መንግስት አይወርስም። የአላህ መንግስትና የዘላለም ሕይወት ትንሣኤ የለውም። ቁጥር 96 አዲስ ኪዳን እስልምናን የሚቃወም ተቃዋሚ ሙስሊም የአላህ ተቃዋሚ ሐሰተኛው መንፈስ ነው። ቁጥር 97 ወደ እግዚአብሔር መንግስት የምትወስደው ቀጥተኛዋ የእምነት መንገድ አዲስ ኪዳን እስልምና ናት። ቁጥር 98 አዲስ ኪዳን እስልምናን የሚቃወም ክርስትና ሐሰተኛው ክርስቶስ ነው። የሰማይ አምላክ መንግስት የሚሰብከው የሕይወት ቃል የመጽሐፍ ቅዱስ ትምህርት አዲስ ኪዳን እስልምና እምነት ነው። ይህም መንግስት በነቢዩ መሐመድ በኩል ወደ እስራኤል አምላክ ቤት ለመጣው እስልምናው ቤት የሆነ መንፈሳዊ ዘጸአት ነው። ቁጥር 99 ነቢዩ መሐመድ በብሉይ ኪዳን መንፈስ የጌታችን የኢየሱስ ክርስቶስ አገልጋይ ነቢይ ናቸው። እግዚአብሔር አምላክ ቅዱስ ገብርኤልን ልኮ ለነቢዩ መሐመድ አምላክነቱን ገልጾ በማሳመን ቁርአንን አውርዶ በእርሳቸው በኩል የአብርሃምን በረከት ለእስማኤል ቤት ሰጥቷል። ነቢዩ መሐመድ በብሉይ ኪዳን መጽሐፍ የተባረከው የእስማኤል ቤት ዘጸአት ናቸው። ቁርአናቸው የሙሴን የኢሳን ጌትነት፣ የአምላክነት፣ አዳኝነት፣ የመስቀሉ ሞትና ትንሣኤ፣
የኃጢአት ስርየትን በአይሁድና በክርስትናው ቅዱሳት መጻሕፍት በኩል ሊሰብከው ይገባዋል። ቁጥር 100 አላህ በኢንጅልና በቶራ የማይታይ መንፈስና ሰው ሆኖ የሚገለጥ አምላክ እንደሆነ ኢሳ መሲህ ሆኖ ከሰማይ ወደ ዓለም እንደሚመጣ ተጽፏል። አላህ በኢንጅልና በቶራ የማይታይ መንፈስና ሰው ሆኖ የሚገለጥ አምላክ እንደሆነ ኢሳ መሲህ ሆኖ ከሰማይ ወደ ዓለም እንደሚመጣ ተጽፏል። ቁጥር 101 የአላህን በሥጋ መገለጥ የአላህ ልጅ ኢሳ መሲህ ሆኖ መምጣትን የሚያምን ሰው ሁሉ የዘላለም ሕይወትን ይቀበላል። ኢሳን አይቶ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአላህ ፈቃድ ነው። የዘላለም ሕይወትን ይቀበላል። ኢሳ መሲህ ሆኖ መምጣትን የሚያምን ሰው ሁሉ የዘላለም ሕይወትን ይቀበላል። ኢሳን አይቶ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአላህ ፈቃድ ነው። ቁጥር 102 የአላህን ልጅ ኢሳ መሲህን ያየ አላህን አይቷል። የአላህን ልጅ ያየ የማይታይ መንፈስ የሆነውን አላህን አይቷል። ቁጥር 103 አላህ በማይታየው መልኩ በመለኮታዊ ተፈጥሮ ክብር አባታችን ፈጣሪያችን የሚባል ሲሆን በሰብአዊ መልኩ የአላህ ልጅ ተብሎ የሚገለጥ አምላክ ነው። ቁጥር 104 ብሉይ ኪዳን የሆነው እስልምና ሃይማኖት ቤት የእስማኤል ቤት፣ የአብርሃም ቤት፣ የእግዚአብሔር ቤት አዲስ ኪዳን እስልምና እንዲሆን የሚሰብከው የአላህ መንፈስ ነው። የነቢዩ መሐመድ የሆነው አምላክ ነው። ቁጥር 105 የአላህ ልጅ የአላህ በሥጋ መገለጥ ነው። የአላህ መወለድ የአላህ በሥጋ መገለጥ ነው። ቁጥር 106 አላህ መንፈስም ሰውም የሆነ መለኮታዊ ተፈጥሮ ያለው አምላክ ነው። ቁጥር 107 የአዲስ ኪዳን እስልምና ሃይማኖት ጀማሪና ፈጻሚ ራሱ አላህ ነው። የቁርአን ትምህርት ነው። ለኢንጅልና ለቶራ የሚገዛ እስልምና የሚያደርገው አላህ ነው። ቁጥር 108 የአላህ ቀዳሚ መጽሐፍ ስለ አላህ መንግስት ከጥንት ጀምሮ በብዙ ነቢያት ኢሳ መሲህ ሆኖ በሥጋ ሰውነት ፍጹም ሰው ሆኖ እንደሚመጣ የገለጸ መጽሐፍ ነው። የአላህ ቀዳሚ መጽሐፍ ስለ አላህ መንግስት ከጥንት ጀምሮ በብዙ ነቢያቶች ኢሳ መሲህ ሆኖ በሥጋ ሰውነት ፍጹም ሰው ሆኖ እንደሚመጣ የገለጸ መጽሐፍ ነው። ቁጥር 109 የአብርሃም አምላክ መንግስት እስልምና ይህች እውነት ናት። ቁጥር 110 እግዚአብሔር እንደ እኛው መሲህ ኢሳ ሆኖ ፍጹም ሰው ሆኖ መለኮታዊ ክብሩን የማይታይ አምላካዊ ኃይሉን እግዚአብሔርነቱን አባቴና አምላኬ ብሎታል። ቁጥር 111 ኢሳ መሲህ ሰው ሆኖ ከመገለጡ በፊት የእስራኤልን ሕዝብ በሙሴ ከፈርዖን እጅ ያዳናቸው ይከተላቸው የነበረው የእግዚአብሔር መንፈስ ነው። እርሱም የእስማኤልን ቤት ቃል ኪዳን በነቢዩ መሐመድ በቁርአን በኩል ቀድሶ ወደ ኢንጅልና ቶራ ቅዱሳት ቃል እምነት እንዲመጡ አድርጓል። የአብርሃም አምላክ የእስማኤልን ቤት ቀድሷል። አዲስ ኪዳን እስልምና የእስራኤል መዳን ነው። ቁጥር 112 የነቢዩ መሐመድን መንግስት አዲስ ኪዳን እስልምና አድርጎ ሰጥቷል። ቁጥር 113 ቁርአን ኢንጅልና ቶራ የሆነ ቅዱስ መጽሐፍ ነው። ቁጥር 114 የአላህ ልጅ ማለት የአላህ ሰው ሆኖ መገለጥ ማለት ነው። ቁጥር 115 አላህ አይወልድም አይወለድም። ኢሳ መሲህ ከአላህ የወጣ የአላህ የባህሪ ልጁ ነው። የማይታየው የአላህ መልክ ምሳሌ ነጸብራቅ ነው። ቁጥር 116 ኢሳ መሲህ ከመንፈስ የተወለደ አባትና እናት የሌሉት የአላህ ልጅ ነው። ቁጥር 117 የእስራኤል አምላክ አላህ መንፈስ ቅዱስ ሆኖ በማርያም ማህፀን ላይ አድሮ ኢሳ መሲህ ሆኖ ተገልጧል። አላህ የአላህ ልጅ ሆኗል። ቁጥር 118 በአላህ ሰው ሆኖ መገለጥ የሚያምን አላህ አለው። በአላህ ሰው ሆኖ መገለጥ የማያምን አላህ የለውም። ቁጥር 119 ኢሳ መሲህ ከመጀመሪያ ለእኛ የተናገረን አምላካችን አላህ ነው። ቁጥር 120 የማይታየው አላህ ሰው ሆኖ ተገልጧል። አላህ የተገለጠበት ስጋና ደሙ ሰማያዊ ነው። የዘላለምን ሕይወት የሚሰጥ መለኮታዊ ስጋና ደም ነው። የአላህ መለኮታዊ ቅዱስ ስጋና ደም ከሰማይ ነው። ቁጥር 121 አላህ በስጋ የተገለጠ
በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ ሆኖ በክብር ያረገ ነው። አላህ በሥጋ ተገልጦ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ ሆኖ በክብር ያረገ ነው። አላህ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ ሆኖ በክብር ያረገ ነው። ቁጥር 122 አላህ ዘንድ የነበረው በሥጋ የተገለጠው ከአላህ ዘንድ የነበረው በሥጋ የተገለጠው ኢሳ መሲህ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ቁጥር 123 የአላህ አንድያ ልጁ የሆነው ክርስቶስ ኢየሱስ መለኮታዊ ሰው ነው። ቁጥር 124 የአላህ ልጅ የሆነውን ኢሳ መሲህ የሚያምኑ ሰዎች ሁሉ የኢሳን መሲህ ሥጋ ይለብሳሉ። ክቡር ሥጋ የሆነውን የኢሳን መልክ እንዲመስሉ የተዋረደ ሥጋቸው ይለወጣል። የአላህ ልጅ የሆነውን ኢሳ መሲህ የሚያምኑ ሰዎች ሁሉ የኢሳን መሲህ ሥጋ ይለብሳሉ። ክቡር ሥጋ የሆነውን የኢሳን መልክ እንዲመስሉ የተዋረደ ሥጋቸው ይለወጣል። ቁጥር 125 በትንሣኤ ቀን የኢሳ መሲህ ተከታዮች በትንሣኤ ቀን ያላቸው አካል የአላህ ሥጋና ደም ነው። በትንሣኤ ቀን የኢሳ መሲህ ተከታዮች በትንሣኤ ቀን ያላቸው አካል የአላህ ሥጋና ደም ነው። ቁጥር 126 አላህ በውሃው በደሙና በመንፈሱ ሰው ሆኖ ወደ ዓለም የመጣ አምላክ ነው። ቁጥር 127 ከሰማይ ከወረደው አላህ በቀር ወደ ሰማይ የወጣ አላህ የለም፣ እርሱም በሰማይ የሚኖረው ሰው ሆኖ የተገለጠው አላህ ነው። ቁጥር 128 አላህ ሰው በመሆኑ የአላህ ልጅ ተብሏል። ቁጥር 129 የኢሳ መንፈስ ያለው የአላህ መንፈስ አለው፣ የኢሳ መንፈስ የሌለው የአላህ መንፈስ የለውም። የኢሳ መንፈስ አላህ ኢሳ መሲህ ሆኖ እንደተገለጠ የሚሰብክ መንፈስ ነው። የኢሳ መንፈስ ያለው የአላህ መንፈስ አለው፣ የኢሳ መንፈስ የሌለው የአላህ መንፈስ የለውም። የኢሳ መንፈስ አላህ ኢሳ መሲህ ሆኖ እንደተገለጠ የሚሰብክ መንፈስ ነው። ቁጥር 130 የዘላለም ሕይወት የዓለማት ፈጣሪ የሆነው አላህ ሰው ሆኖ ኢሳ መሲህ ሆኖ እንደተገለጠ ማመን ነው። ቁጥር 131 ኢሳ መሲህ መንግሥተ ሰማይ የሚያስገባን ፋሲጋችን ዘጸአታችን ነው። ቁጥር 132 ኢሳ መሲህ ፋሲጋችን ዘጸአታችን የሆነ የእግዚአብሔርን መንግሥት የሚያዋርሰን መንገድ እውነትና ሕይወት ነው። ቁጥር 133 ኢሳ መሲህ ሕይወት ይባላል። የፍጥረት ሁሉ አስገኚ ጌታ እግዚአብሔር ማለት ነው። ቁጥር 34 በነቢያቶች የነበረው መንፈስ የኢሳ መንፈስ ነበር፣ እርሱ ከመጀመሪያ ለእኛ የተናገረን የሙሴ አምላክ ነው። ቁጥር 35 የነቢዩ አብርሃም አምላክ ኢሳ መሲህ ሆኖ ተገልጧል። ቁጥር 136 አላህ በአዳም መጠን በሆነ መንፈስ ነፍስና ሥጋ ውስጥ ተገልጦ የመጣ ስለሆነ የአላህ ልጅ የሰው ልጅ ተብሏል። ቁጥር 137 ለአብርሃም ቤት፣ ለይስሐቅ ቤት፣ ለእስማኤል ቤት፣ ለያዕቆብ ቤት፣ ለእስራኤል ቤት፣ ለአይሁድ ቤት የዓለም መድኃኒት ሆኖ ኃያል አምላክ ሆኖ ያልተሰበከ መሲህ ኢሳ የለም። ቁጥር 138 ቁርአንን የሚከተል ሙስሊም የኢንጂልና የቶራን ኢሳ መሲህን ሊቀበለው ይገባዋል። ቁጥር 139 ኢሳ መሲህ ከመጀመሪያ ለእኛ የተናገረን በሙሴ ሕግን የሰጠን ኤሎሄም ነው፣ እርሱም እውነትና ሕይወት ሆኖ ተገልጧል። ቁጥር 140 ኢሳ መሲህ የአላህ ልጅ ሆኖ ሲገለጥ በአላህ እመኑ በእኔም ደግሞ እመኑ ብሎ ሰብኳል። እኔና አላህ አንድ ነን ብሎ ሰብኳል። ቁጥር 141 እኔን ያየ አላህን አይቷል፣ እኔና አላህ አንድ ነን አይታችሁትማል ብሎ ሰብከዋል። ቁጥር 142 ኢሳ መሲህ ቅዱሱን የአላህ መንፈስ በሥጋ ለባሽ ሁሉ ላይ አፍስሶ ሰውን ሁሉ እንደገና ከውሃና ከመንፈስ ከአላህ መለኮታዊ ተፈጥሮ ይፈጥረናል።
ቁጥር 143 የኢንጂል እና የቶራ ቅዱሳት ቃል እርሱም አምላካችንና ፈጣሪያችን አላህ ሰው ሆኖ ተገልጧል የሚለው ቃል ፍጹም እውነት ነው። ቁጥር 144 የኢሳ መሲህ ደም ያለው ሰው ሁሉ ሲሞት እንደ ኢሳ ከሞት ይነሳል። የአላህን ደም የተረጨ የአላህ ደም አለው፣ ሕይወት አለው። ቁጥር 145 የአላህ ቃል ሰው ሆኖ ኢሳ መሲህ ሆኖ የአላህ ልጅ ሆኖ ተገልጧል። ቁጥር 146 የኢሳ መሲህ ክቡር ስጋና ደም የአላህ መለኮታዊ ስጋና ደም ነው። ቁጥር 147 አላህ ከጥንት ጀምሮ በነቢያቶቹ የመንግስትን ቃል ሰብኮ በዘመን መጨረሻ ኢሳ መሲህ ሆኖ በመገለጥ ዓለምን አድኗል። ቁጥር 148 ኢሳ መሲህ ለኃጢአታችን ስርየት የገዛ ደሙን አቅርቦ ከእግዚአብሔር ጋር እንድንታረቅ እና እንድንድን ያደረገን አማላጃችን ነው። የመስቀሉ ሞትና ትንሣኤ ከእግዚአብሔር ጋር እንድንታረቅ ያደረገ ኃይል ነው። ቁጥር 149 ኢሳ መሲህ በምልጃው በመስቀሉ ሞትና ትንሣኤ ከእግዚአብሔር ጋር አስታርቆናል። ቁጥር 150 ኢሳ መሲህ የአላህ ልጅ ሆኖ ከአላህ ጋር ያስታረቀን ሊቀ ካህናችን ነው። በአላህ ቀኝ ቆሞ ስለ እኛ ኃጢአት ስርየት የሚማልድልን ነው። ቁጥር 151 የአላህ ልጅ የኢሳ መሲህን ውሃና ደም መንፈስ የተቀበለና ከአላህ ዘንድ የተፈጠረ የሰው ዘር በሙሉ እንደ ኢሳ መሲህ እንደ መላእክቶቹ ፍጹምና ቅዱስ የአላህ ልጅ ሆኖ የሚኖር መለኮታዊ ሰው ነው። ቁጥር 152 በአላህ ልጅ በሆነው በኢሳ መሲህ ደም ስጋና መንፈስ የተፈጠረው የሰው ልጅ በሙሉ በሰማይ እንዳሉት መላእክት ይኖራል እንጂ አያገባም አይጋባም። ቁጥር 153 መላእክት አይዋለዱም፣ የእግዚአብሔርን ስጋና ደም የለበሰ ሰውም ሁሉ እንዲሁ ነው። ቁጥር 154 መላእክትና ሰው በመዳቀል ተዋልደዋል የሚለው ቃል ትምህርት የአላህ ቃል አይደለም። የአላህ ቃል አይደለም። ቁጥር 155 ቅዱሳን መላእክት የአላህ መላእክቶች ይሞታሉ በፍጻሜም ዘመን ይነሳሉ የሚለው ትምህርት የአላህ ቃል አይደለም። ቁጥር 156 ኃጢአት ያላደረጉ መላእክት አይሞቱም፣ የእግዚአብሔር መለኮታዊ ተፈጥሮ የሞላባቸው የልዑል ቅዱስ መናፍስት ናቸው። ቁጥር 157 ሕይወት ያለውና ሕይወት የሌለው መንፈስ አለ። ቁጥር 158 የአላህ መንፈስ የሕይወት መንፈስ ነው። አላህ ሕይወትን የሚሰጥ ቅዱስ መንፈስ ነው። ቁጥር 159 አላህ መንፈስ ቅዱስ ይባላል። አላህ መለኮት ኃይል ፈጣሪ አስገኚ አባት ይባላል። አላህ ኢሳ መሲህ ሆኖ በመገለጡ የአላህ ልጅ ይባላል። ቁጥር 160 አላህ ቅዱስ መንፈስ ሆኖ በመገለጥ በማርያም ማህፀን ላይ አድሮ ሰው ሆኖ ኢሳ መሲህ ሆኖ የአላህ ልጅ ሆኖ ተገልጧል። ቁጥር 161 ፊተኛው ሰው አዳም ከመሬት መሬታዊ ነው፣ ኋለኛው ሰው ክርስቶስ ኢሳ መሲህ ከሰማይ ነው። ቁጥር 167 ፊተኛው ሰው አዳም ፍጥረታዊ አካል ሲሆን ኋለኛው ሰው አዳም ክርስቶስ መሲህ መንፈሳዊ አካል ነው።